አመሰግናለሁ። ሆኜ አልተፈጠርኩም ሁን ተብዬ፣ ችዬ አልተፈጠርኩም እንድችል ተብዬ እንጂ እናትዬን ሰው አይደለሁ። እዚች ምድር ላይ ያለውን ነገር በሙሉ ግን እንደ ምርጫዬ እንድኖር ተሰጥቶኛል። ጥሩም አለ መጥፎም። ሰውም ቢሆን በሚገርም ሁኔታ ለእኔ የማይመቸኝ ሰው ካለ አልፌው እሄዳለሁ። መልካም ከነ ምናምን ብዬ ማለት ነው። ሰዎችን ጥዬ ንቄ ሳይሆን ከነ ንቀታቸው፣ ከነ ጥፋታቸው፣ ከነ ክፋታቸው፣ ከነ ተንኮልና ሐሳባቸው እተዋቸዋለሁ። ለእኔ ካልተመቹኝ ለራሳቸው ስል የማደርገው ነገር የለም። ግን በጣም የሚገርም ነገር ደግሞ አለኝ። በጣም ለምወዳቸው፣ በጣም ለማፈቅራቸው፣ የሰውነትን ዋጋ ለገባቸው፣ ለወለዱኝ ወይ ደግሞ ለተዋለዱኝ ወይም ደግሞ ለማቃቸው ወንድሞቼ፣ ጓደኞቼ ይሆናል በአጠቃላይ ለሰው ልጅ የምተው ነገር ግን አለ። የምወደውን ነገርም ቢሆን እተዋለሁ። ታዲያ ያልኩት ለእንደዛ ላለው እንጂ ለማይገባው፣ ግራ ለሚያጋባ፣ ለማይጠቅም፣ ለማያስፈልግ አይደለም። ለራሱ ጥቅም ሲል ሆዱን ሊሞላ ሲል ለሚጥለኝና ለሚያነሳኝ ጊዜም ቦታ የለኝም የማለት ፌክ ፒፕል ለዛ ሰዎች እንደማለት ነው። እናትዬን እቴትዬን አንዳንድ ጊዜ ልብ ብለን ማስተዋል መቻል አለብን። ከማይመጥኑን ጋር፣ ከኛ ጋራ ከማይሄዱ ጋራ፣ አብረን ከማይመስሉን ጋራ መከተል ዋጋ ያስከፍላል። ይሄ የምርጫ ጉዳይ ነው። ቆሻሻን ከጥሩ እንደመረጥኩ ሁሉ ካልተገባ ሰው ጋር አብሬ ማሳለፍ አልወድም፣ ደስ አይለኝም። ጊዜን ባልተገባ ማሳለፍ ስለማልፈልግ ባልተገባ ቦታ ላይ መገኘትም አያስፈልገኝም። ትናንት አይታችሁኝ ይሆናል፣ ዛሬ ግን እዛ ቆሻሻ ላይ ማየት አትችሉም። እኔን አታገኙኝም። እናንተ እዛ ጋር ልትሆኑ ትችላላችሁ። እዛ ብትጠብቁኝ እኔ ያለሁት ምርጫዬ ላይ ነው። ማንም ሰው በምርጫዬ ሊያስገድደኝ ስለማይችል በምርጫዬ ደስተኛ ሆኜ እኖራለሁ። ፈጣሪ የሰጠኝ ትልቁ ጥበቤ እሱ ነውና ማንንም ሰው ቢሆን አልጠላም። የሚጠላ ባህሪና ተግባሩን ግን ከነ ምናምኑ አስረክቤው ይሄዳለሁ። ስለዚህም ነው እስከ ዛሬ ደስተኛ ሆኜ የምኖረው። ባይኖረኝም ደስ የሚለኝ ያለኝን ስለማቅ ነው። ከምፈልገው ልቅ የሚያስፈልገኝ ብዙ ነገር ሰጥቶኛልና። ወዳጄ ይህ ማለት ራስን ጠይቅ ነው፣ ራስሽን ጠይቂ ነው። የማይመጥንህ፣ የማይወዱህ፣ የማይፈልጉ ሰዎች ጋር ጊዜን አታሳልፍ። አፍቅራትም ከሆነ እማትወድህና እማታፈቅር ከሆነ ተዋት። ለምትወደውና ለምታፈቅረው የምትወጂው የምታፈቅሪውን አትከተዩ በፍጹም። እሱ እየተከተለ ያለውን ማስቆም ስለማትቺ አማራጭ አለሽ። ራስሽን መውደድ፣ ራስሽን መፈለግ። ራስን ፈልግ፣ ራስሽን ፈልጊ። የዛን ሰዓት የሚያስፈልግን ለይተህ ታውቃለህ። ከማያስፈልግ ጋር ጊዜን አታሳልፍ። እናቴን ደስተኛ የምትሆነው የዛን ጊዜ ነው። ምርጫ ይኖራል። መርጠህ የምትኖር በህሊናና በስሜትህ ያለውን ዲፈረንት ማወቅ መቻል አለብህ። ትልቅ ልዩነት አለው። ስጋዊ ስሜቶች ብዙን ጊዜ ገደል ይከቷል። በጥቂት ጥፋት እስከ መጨረሻው ያስለቅሱዋል። በህሊና ሲሆን ግን ደጋግመ አስበና አስተውለ ስለሆነ ዋጋን ይከፍልልሃል። ውድ ዋጋ አንተ ራስን ያወቅክ ጊዜ ራስን መግዛት መቻል ብቻ ነው። ውዱ እሱ ነው። ዋጋን ካወቅ የፈጣሪን መልስ መመለስ አይከብድም። ጥያቄ ምልክት ተደርጎ የተላከ ወደዚህ ምድር በጥያቄ ምልክት እንዳትቀር የመልስ የሶሉሽን ሰው ልትሆን ይገባልና ከማይጠቅም ጋር፣ ከማይወክል ጋር፣ ከማይመስል ጋር በፍጹም አትተባበር። ከማይመስለውና ከማይሆን ከማይገባ ጋር የሚገኝ የሰይጣን ወዳጅ ብቻ ነው። የሰይጣን ዲያብሎስ ወዳጅ ደግሞ ያንተ ጠላት ነው። የጠላቴ ወዳጅ ጠላቴ ነው ያልኩትም ለዚህ ነው። እናትዬን የኔ ጠላት ዲያብሎስ ብቻ ስለሆነ የዲያብሎስ ወዳጆች ለኔ ጠላቶቼ ናቸው። እነሱ የዋሉበት ግን መገኘት በፍጹም አልፈልግም። ስለዛም ዛሬ ረጅም መንገድ ሄጃለሁ። ብዙዎች ዛሬ ያስቡኝ ይሆናል በመልካምም በመጥፎም። እነሱ ይጨነቁ እንጂ እኔ እነሱ ስለሚጨነቁት ነገር ፈጽሞ መጨነቅ አልፈልግም። እናትዬን አዲስ ምዕራፍ፣ አዲስ ሕይወት፣ አዲስ ቀን፣ አዲስ ዕድል፣ አዲስ ተስፋ። ሁል ጊዜ ራስን ቀይር፣ ራስን አድስ፣ ራስን ለውጥ። ሰዎችንም ሆነ ዓለምንም መለወጥ አትችልም። ዓለም ላይ ግን አንድ ነገር ማስቀመጥ ትችላለህ። ያ መልካምነትን የእሱን ውጤት